እግዚአብሔርም አለ በግብፅ ያሉትን የሕዝቤን ግፍ በእውነት አይቻለሁ። ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ። ሕመማቸውንም አውቃለሁና ከግብፃውያንም እጅ አድናቸው ዘንድ ከዚያችም ምድር ወደ መልካም ሰፊ ምድር ወተት ማር ወደምታፈስ ምድር አወጣቸው ዘንድ ወርጃለሁ። ጤና ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? በጌታ በኢየሱስ ስም ሰላም እያልኳቸው የዛሬውን ዲቮሽናል መልእክት ጀምራለሁ። መቼም ሳምንቱ በመልካም እንዳሳለፋችሁ ተስፋ አደርጋለሁ እና በዛሬው ዲቮሽናል መልእክት እግዚአብሔር ይናገረናል ብዬ አምናለሁ። ገና ከጅማሬው ከዘጸአት ምዕራፍ 3 ከቁጥር 7 እስከ 8 ያለውን ክፍል ነው ያነበብኩት። እግዚአብሔር ያውቃል፣ እግዚአብሔር ይገደዋል፣ እግዚአብሔር የተሻለ ነገር አለው፣ እግዚአብሔር ወደ ተሻለ ነገር ያወጣናል ወይም ያድነናል በሚል ሀሳብ ነው የምንመለከተው። እግዚአብሔር ትግላችንን ያውቃል። የመጀመሪያው ሀሳብ እሱ ነው። ማንም ሰው በሚያጋጥመው ነገር ላይ ሜይ ቢ ጓደኞች አንደርስታንድ ላያደርጉኝ ይችላሉ፣ ወይ አላወቁልኝ ሊሆን ይችላል። ምናልባት የቅርብ ጓደኞቻችሁ እንኳን ምን በትግላችሁን ላያውቁም ይችላሉ፣ አውቆም አንደርስታንድ ላያደርጉት ይችላሉ። እግዚአብሔር ግን አውቃለሁ አለ። አሜን። በራእይ መጽሐፍ ላይ ሜልን ስናነብ አውቃለሁ የሚለውን ብዙ ጊዜ እናገኛለን። ድህነትን አውቃለሁ፣ ችግርን አውቃለሁ፣ መከራን አውቃለሁ። ሴም ቲንግ እግዚአብሔር የእስራኤላውያኖችን ጩኸት ይደርስባቸው የነበረውን ግፍ አይቶ አውቃለሁ አለ። ክብር ለኢየሱስ ይሁን። ማወቅ እግዚአብሔር ይሄንን ማወቁ ያውቃል የሚለውን ስሜት ማግኘታችን በራሱ ትልቅ ሪሊፍ ያመጣል ብዬ አምናለሁ። እግዚአብሔር ማወቅ ብቻ ሳይሆን ደግሞ የሚሰማው ነው፣ ይሰማዋል። አውቃለሁ ብሎ ኢንዲፍረንት አይደለም እግዚአብሔር። በያዕቆብ 5:11 ላይ ሲናገር በአዲስ ኪዳን የእግዚአብሔርን ርኅራኄና ምሕረት የተሞላ መሆኑን ያስታውሰናል። በጽናት የጸኑትን ደስተኞች ወይም መንፈሳዊ የበለጸጉ እግዚአብሔርን የተወደዱ ብፁዓን ብለን እንጠራቸዋለን ይላል። አስቸጋሪ ሁኔታዎችን ሲያልፉ ስለ ኢዮብን አንስቶ ስለ በሽተኛው ሰምታ ስለ ኢዮብ እንደታገሰ እግዚአብሔርንም ፍጻሜ እንዴት እንደነበረ አይታቸዋል ይላል። እግዚአብሔር በሁለት እጥፍ ኢዮብን መልሶለታልና። ስለዚህ እግዚአብሔር የሚራራና ምሕረትን የተሞላ ነው የሚለው ነገር ይሄ እንደገና ዕብራውያን 4:15 ላይም ስለ ኢየሱስ ክርስቶስ በድካማችንን ፈተናችንን ሊረዳ የማይችል ሊቀ ካህን የለንም፣ ነገር ግን የተፈተነ ነው እንጂ ይላል። እንደኛው ሰው ሆኖ መጥቶ የሰው ልጅን መከራ ቴስት ያደረገ የሚያውቅ ነው ማለት ነው። አውቃለሁ፣ እግዚአብሔር አውቃለሁ ይለናል። ክብር ለኢየሱስ ይሁን። ነገር ግን ምንም ኃጢአት እንዳላደረገ ደግሞ መጽሐፍ ቅዱስ ይነግረናል። ስለዚህ ሕመምህን አውቃለሁ፣ ፈተናህን አውቃለሁ፣ ችግርህን አውቃለሁ፣ ብቸኝነትን አውቃለሁ ብቻ ሳይሆን I know how you feel it። እና ይሄ ወደ ሁለተኛው ሀሳብ ያመጣናል። እግዚአብሔር ማወቅ ብቻ ሳይሆን አንተን ወይም አንቺን ለማውጣት ከዚህ ነገር ውስጥ እቅድ አለው የሚለው ነገር ነው። ወደ እስራኤሎች እግዚአብሔር ሙሴን በላከው ጊዜ አውቃለሁ ብቻ አይደለም፣ ነገር ግን ወተትና ማር ወደምታፈሰው ምድር አስገባቸው ዘንድ ወረድኩ አለ። ክብር ለኢየሱስ ሲሆን ወደ ተሻለ ወደምትጠብቁት ሐሳብ እግዚአብሔር ያእቅዳል። ለዚህ ነው ኤርምያስ 29:11 ለ29:11 ላይ ሲናገር ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና የሰላም ሐሳብ እንጂ የክፉ ነገር አይደለም ማለት የተድላ ሐሳብ ነው እንጂ። እግዚአብሔር ማወቅ ብቻ ሳይሆን የተሻለን ነገር በቃ እናንተ የምትወጡበትን ከዕዳ የምትወጡበትን ካስጨነቃችሁ ነገር የምትወጡበትን ካሰራችሁ ነገር የምትፈቱበትን ከኃጢአት ሰንሰለታችሁ የምትላቀቁበትን ነገር እኔ አውቃለሁ፣ ወደዛ ነው ማስገባችሁ እያለን ነው።
አንዳንድ ጊዜ በኃጢአት፣ በችግር፣ በገንዘብ ችግር ወይም በስሜታችን ውስጥ የተረበሸ ውጣ ውረድ ያለበት ስሜት ውስጥ ልንሆን እንችላለን። እግዚአብሔር ግን ህመማችንን በጤንነት ሊያድነን ተዘጋጅቷል፣ ሊያክመን። ሃሌሉያ። እግዚአብሔር በመባዘን ውስጥ አይተወንም፣ ወደ ተሻለ ቦታ ይወስድሃል የሚለውን ሐሳብ ይሄ ውስጣችን እንዲቀር ፈለገ። ወደ ሶስተኛው ሐሳብ ያመጣናል። እግዚአብሔር ወደሚወስድ ወይም ያስገባናል የሚለውን እንድንስል በምናባችን እንድናየው እና እንድናምን እግዚአብሔር ይፈልጋል። ለዛ ነው እግዚአብሔር ሙሴን ሄዶ ለህዝቡ እንዲነግራቸው ነፃ መውጣታቸውን አይነው ከልባቸው ከሐዘናቸው የተነሳ ሙሴ የነገራቸው ቃል ውስጣቸው አልገባም። በጊዜው ይሆናል ብሎ አላሉ። ምክንያቱም ለረጅም ጊዜ በዛ ለ400 ምናምን ዓመት ውስጥ የኖረ ሰው አሁን ትወጣለህ ሲባል ሪሊ አይመስልም። ግን ይኸውላችሁ ብዙ ጊዜ ስለቆየ ችግሩ ለዘላለም በዛ ይቀጥላል አይደለም። ይሄ ቃል ወደ እናንተ ህይወት ሲመጣ ሊያወጣችሁ እንደሆነ የሚፈጥረውን እምነትን በውስጣችሁ ሊፈጥር ይገባል ብዬ አምናለሁ። ክብር ለኢየሱስ። ሜቢ የሰማችሁ በቃ በኃይለኛ ሁኔታ ተዘጋ የሚባለውን ነገር ሰምተን ሊሆን ይችላል። እግዚአብሔር ነፃ አወጣለሁ ያለው ብቻ አይደለም፣ ወደ ተሻለ ምድር አስገባችኋለሁ፣ የተትረፈረፈ ምድር፣ ማርና ወተት ወደምታፈጥረው ምድር ያንን ይችላል የሚል እምነት ይዘው ባሉበት ሁኔታ ውስጥ ሆነው ያንን በሐሳባቸው አትሊስት ሊስሉት ይገባል፣ ሊያዩት ይገባል። ለዚህ ነው መጽሐፍ ቅዱስ ጌታ ኢየሱስ ሲናገር ለኒቆዲሞስ ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም አለው። እዚህ ገና መንግስተ ሰማይ ሞተን ስንሄድ አይደለም እኮ የምናየው። እዚህ ዳግም ስንወለድ ይሄ ዳግም መወለድ ያኛውን የላይኛው ዓለም እንድናይ የሚያስችል መንፈሳዊ አይንን የመክፈት ያንን ብቃት እንድናገኝ ያስችለናል። ዳግም ስንወለድ ኢየሱስ ክርስቶስ ወደ ህይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እጠብልኝ፣ በአንተ ስራ እንደምጸድቅ በትንሣኤ ጽድቅ እንደማገኝ አምናለሁ ብለን እሱን ወደ ህይወታችን ስናስገባው በመንፈሱ ወደ ውስጣችን ይገባል። ሰው ከውሃና ከመንፈስ የሚለው ውሃው ቃሉ ነው፣ መንፈሱ መንፈስ ቅዱስ ነው። ዳግም ስንወለድ የዛን ጊዜ እግዚአብሔር ልጆች እንሆናለን። አይናችን ይከፈታል፣ መንፈሳዊ አይናችን። ለዚህ ነው እግዚአብሔር ቃል ለዚህ ዳግም መወለድ ያስፈልግሃል አለው። ስለዚህ እስራኤሎች ምንድነው ማድረግ ያለባቸው? ሙሴ ሲመጣ እግዚአብሔር መልእክተኛውንና መልእክቱን መቀበል ነበረባቸው። የተነገረውን ቃል ማመን ነበረባቸው። ዛሬ ለእኛ ሙሴ አይደለም የመጣው ወይም ይመጣልን። ክርስቶስ የሰራውን ስራና በእሱ ስራ የሚገኘውን ልንቀበል ያስፈልገናል ማለት ነው። ክርስቶስን በመቀበል ይህ የምንሰማው ሜሴጅ ሲምፕል የሚመስለውን እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን የእርሱ በጎ ፈቃድ ሆነ ይለናል። 1 ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን የእግዚአብሔር ኃይል ነው። እግዚአብሔር ይሄንን በስብከት ሞኝነት ሞኝ የሆነውን ስብከት በማመን ስለዚህ ከእግዚአብሔር እቅድ ጋር ተባበሩ። እግዚአብሔር ሲንቀሳቀስ መንቀሳቀስ ነበረባቸው፣ ሙቭ ማድረግ። እኛም እንደዚሁ ነው። አሜን ብለን ለቃሉ ከዛ ወሬያችን ይቀየራል፣ ምንናገረው ነገር ይቀየራል። ስላለንበት ነገር አይደለም የምናወር፣ ስለምንሄድበትም ልንገባበት ስላለውም የእምነት ቃል ካፋችን መውጣት ይጀምራል። ወገኖቼ በየትኛው ምስራት ውስጥ ብትሆኑ መንፈሳዊ፣ የገንዘብ፣ ስሜታዊ፣ እግዚአብሔር ታሪካቸውን ሊለውጥ ነው ያለው። አሁን እስራኤልን ከግብፅ ነፃ ያወጣ አምላክ ዛሬም ተራሮችን የሚያንቀሳቅስ ካሉበት የሚያስወግድ አምላክ ነው። ስለዚህ ተዘጋጁ፣ መዳን በመንገድ ላይ ነው። ክብር ለኢየሱስ ይሁን። ይህንን ሐሳብ ይዘን እንድትጸልይ እወዳለሁ። ልክ እንድታዩት ተስፋ አለኝ የሚለውን። ሃሌሉያ። እግዚአብሔር ሆይ ስለ ቃል እጅግ አድርገን እናመሰግናለን።
በዚህ ሰዓት ይህንን ቃልን የሚሰሙትን እህቶችን ወንድሞችን እንድትነካ በሽታ በጤንነት ይተካ ዘንድ ማንኛውም ህመም በኢየሱስ ክርስቶስ ስም የተነቀለ ይሆን ዘንድ ጸልያለሁ። የፈውስ ኃይልህ በዚህ ሰዓት እንዲነካቸው በጌታ በኢየሱስ ክርስቶስ ስም ክፉ ሁሉ እንዲያነጻ ጸልያለሁ። እግዚአብሔር ሆይ እንደ ቃልህ ወዳዘጋጀው ልታወጣቸው ወዳለህበት የሚያዩበትን ዓይን ይሰጣቸው ዘንድ የከበደ ሁኔታቸውና የማይለወጥ የሚመስለውን አሻግረው የሚያዩበት እምነት በውስጣቸው ይገባ ዘንድ ጸልያለሁ። እግዚአብሔር ሆይ ስምህ ይባረክ። በፊታቸው ባሉት ቀናት የተደጋገሙ ብዙ መልካም ነገሮችን ስለምታደርግ እንዳልከው እንደ ቃልህ ወደ ተትረፈረፈ ሕይወት ስለምታስገባቸው አመሰግናለሁ። ሳምንቱ ለእያንዳንዱ ሰው የበረከት ሳምንት፣ የድል ሳምንት ይሆን ዘንድ ጸልያለሁ በጌታ በኢየሱስ ስም አሜን። ወንድሞቼና እህቶቼ እግዚአብሔር ይባርካችሁ። መልካም ሳምንት ይሆንላችሁ። ይህንን አገልግሎት መደገፍ በጸሎታችሁም በፋይናንሳችሁም መደገፍን አትተው። ባደረጋችሁት ቁጥር እየጨመረ የእግዚአብሔር በረከት ወደ እናንተ ይመጣል ብዬ አምናለሁ። መልካም ቀን። ደህና